ሰላም ጤና ይስጥልኝ በመላው ዓለም የምትገኙ የፒዛ ወርልድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በገበያው ላይ ያለው የምንዛሬ እውነተኛና ወቅታዊ መረጃ ይዤላችሁ መጥቻለሁ። የባንክ ቤቶች መግዣና መሸጫ ዋጋ ከጥቁር ገበያው ጋር ምን ያህል ልዩነት አለው የሚለውን አሁን አብረን እናያለን። ዛሬም እንደተለመደው በብዙዎቻችሁ ዘንድ የሚጠበቀውን የውጭ ምንዛሬ መረጃ ይዤላችሁ ቀርቤያለሁ። በዛሬው ቪዲዮአችን የዶላር፣ የዩሮ፣ የሪያል እና የሌሎች ዋና ዋና ገንዘቦች በዝርዝር እናያለን። እስከ መጨረሻ አብራችሁ ቆዩ። ዛሬ ግንቦት 27 ቀን 2018 ዓመተ ምህረት እንደ አውሮፓውያኑ አቆጣጠር ሜይ 5 2026 በኢትዮጵያ ባንኮች የታየው የውጭ ምንዛሬ ተመን በከፍተኛ ሁኔታ ጨምሮ ውለዋል። በተለይም የአሜሪካ ዶላር የመግዣ ዋጋ በባንኮች መካከል በአማካይ ከ153 እስከ 154 ብር ክልል ይገኛል። የዛሬው ዕለታዊ የምንዛሬ መጠቀለያ የሚከተለው ይመስላል። የዋና ዋና ባንኮች ዶላር ምንዛሬ ተመን የአቢሲኒያ ባንክ መግዣ በ154 ብር ከ25 ሳንቲም መሸጫ ደግሞ በ157 ብር ከ34 ሳንቲም። አቢሲኒያ ባንክ መግዣ በ154 ብር ከ12 ሳንቲም መሸጫ ደግሞ በ157 ብር ከ20 ሳንቲም። አማራ ባንክ ደግሞ መግዣ በ154 ከ51 ሳንቲም መሸጫ ደግሞ በ157 ብር ከ60 ሳንቲም። አዋሽ ባንክ መግዣ በ154 ብር ከ16 ሳንቲም መሸጫ ደግሞ በ157 ብር ከ24 ሳንቲም። ብርሃን ባንክ የ1 ዶላር በ154 ብር ከ87 ሳንቲም ተመን ላይ ይገኛል። አሃዱ ባንክ ደግሞ መግዣ በ153 ብር ከ98 ሳንቲም መሸጫ ደግሞ በ157 ብር ከ6 ሳንቲም መሆኑን ዌብሳይቱ ያሳያል። እንዲሁም የሌሎች ዋና ዋና ገንዘቦች አማካይ የምንዛሬ ተመን ዩሮ መግዣ በ182 ብር ከ92 ሳንቲም አካባቢ ሲሆን መሸጫው ደግሞ እስከ 186 ብር ከ83 ሳንቲም ደርሰዋል። የእንግሊዝ ፓውንድ ደግሞ መግዣ በ208 ብር ከ35 ሳንቲም መሸጫ ደግሞ በ212 ብር ከ52 ሳንቲም። የሳውዲ ሪያል መግዣ በ43 ብር ከ76 ሳንቲም መሸጫ ደግሞ በ44 ብር ከ63 ሳንቲም። ኩብራትና ኩብራን ቤተሰቦቼ ተጨማሪ ማሳሰቢያዎችም እነሆ። የጉርሻ ማበረታቻ አንዳንድ ባንኮች ለምሳሌ አዲስ ባንክ በውጭ አገር ለሚኖሩ ኢትዮጵያውያን በህጋዊ መንገድ ገንዘብ እንዲልኩ ለማበረታታት ከዕለታዊ ተመን በተጨማሪ በእያንዳንዱ ዶላር ላይ እስከ 10 ብር የሚደርስ የጉርሻ ስጦታ እየሰጡ ይገኛሉ። የዋጋ መዋዠቅ ኢትዮጵያ የምትከተለው ገበያ መር የምንዛሬ ስርዓት በመሆኑ የምንዛሬ ዋጋው ቀኑ ሙሉ ሊለዋወጥ ይችላል። አሁን ደግሞ ቀጥለን የምንመለከተው የጥቁር ገበያ ምንዛሬ መረጃ ነው። አሁን ጭማሬ አሳይተዋል። አንድ የአሜሪካ ዶላር 186 ብር ከ71 ሳንቲም፣ 100 የአሜሪካ ዶላር ደግሞ 18671 ብር ከ41 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳያል። አንድ የአውሮፓ ዩሮ ደግሞ በ218 ብር ከ34 ሳንቲም ሲመነዘር 100 የአውሮፓ ዩሮ ደግሞ 21834 ብር ከ66 ሳንቲም እየተመነዘረ ይገኛል። አንድ የእንግሊዝ ፓውንድ ደግሞ በ252 ብር ከ72 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ ደግሞ በ25000
272 ብር እየተመነዘረ ይገኛል። አንድ የሳውዲ ሪያል ደግሞ 49 ብር ከ74 ሳንቲም፣ 100 የሳውዲ ሪያል ደግሞ 4974 ብር ከ12 ሳንቲም፣ አንድ የዱባይ ድርሃም ደግሞ 50 ብር ከ81 ሳንቲም፣ አንድ የዱባይ ድርሃም ደግሞ 5081 ብር ከ29 ሳንቲም። እንግዲህ ይህም ጭማሪ አሳይተዋል። አንድ የስዊዝ ፍራንክ 238 ብር ከ81 ሳንቲም፣ አንድ የስዊዝ ፍራንክ ደግሞ 23816 ብር እየተመነዘረ ይገኛል። አንድ የካናዳ ዶላር ደግሞ 135 ብር ከ36 ሳንቲም፣ 100 የካናዳ ዶላር ደግሞ 13534 ብር ከ24 ሳንቲም እየተመነዘረ ይገኛል። አንድ የአውስትራሊያ ዶላር 137 ብር ከ14 ሳንቲም፣ 100 የአውስትራሊያ ዶላር ደግሞ 13714 ብር ከ58 ሳንቲም እየተመነዘረ ይገኛል። አንድ የቻይና ዩዋን 27 ብር ከ33 ሳንቲም፣ ባለፈው 26 ከ94 ሳንቲም ነበረ። በዛሬው ዕለት ደግሞ 27 ብር ከ33 ሳንቲም፣ 100 የቻይና ዩዋን ደግሞ 2733 ብር ከ33 ሳንቲም እየተመነዘረ ይገኛል። አንድ የኩዌት ዲናር ደግሞ 607 ብር ከ15 ሳንቲም፣ 100 የኩዌት ዲናር ደግሞ 60715 ብር ከ7 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳያል። አንድ የቀጠር ሪያል 51 ብር ከ22 ሳንቲም፣ 100 የቀጠር ሪያል ደግሞ 5122 ብር ከ36 ሳንቲም እየተመነዘረ ይገኛል። አንድ የኦማን ሪያል 485 ብር ከ44 ሳንቲም፣ 100 የኦማን ሪያል ደግሞ 48544 ብር ከ48 ሳንቲም እየተመነዘረ ይገኛል። 100 የጆርዳን ዲናር 263 ብር ከ38 ብር፣ 100 የጆርዳን ዲናር ደግሞ 26338 ብር ከ80 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር ደግሞ 494 ብር ከ51 ሳንቲም፣ 100 የባህሬን ዲናር ደግሞ 49451 ብር ከ61 ሳንቲም እየተመነዘረ ይገኛል። በመጨረሻ የምናየው ደግሞ አንድ የእስራኤል ሽኩል ነው። 63 ብር ከ37 ሳንቲም፣ 100 የእስራኤል ሽኩል ደግሞ 6336 ብር ከ37 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳየናል። እንግዲህ ውድ ቤተሰቦቼ ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎችን ስትከታተሉ ስለነበረ ከልቤ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎችን ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።